የጽሁፍ ሀሳብ አሁን አይደለም የመጣልኝ። ድሮ ልጆች ሆነን ቤተሰብ እንድንማር በጣም ወደ ትምህርት ላይ ብቻ ፎከስ እንድናደርግ ሲፈልጉ አንድ እንደ ማስፈራሪያ የሚጠቀሟት ቃል አለች። አርፋ አትማርና በኋላ ሄደ ትቆፍራለህ ወዛው ናዳ ይበልሃል የሚል ማስፈራሪያ ቃል ይጠቀማሉ። እሱን ስሰማ ሁሌ አይምሮ ውስጥ የሚቀር ነገር ነበረ። ቆይ የተናደባቸው ሰዎች ምንድነው የሚሆኑት? ለምሳሌ በህይወት ቢኖርስ? ሀሳብ ያደገ መጣ። የፊልም ስራ ውስጥ ስገባ የምሰራው የፊልም ሀሳብ ሆኖ አገኘሁት ማለት ነው። ውስጥ የተጸነሰ ጊዜው ሆነና ተጻፈ፣ ተሰራ ማለት ነው።